ስትመከሪ ስትነገሪ አልሰማም ብለሽ ከሱ ጋር ስትጃጃይ ስንት ጥሩ ልብ ያለው ሰው አመለጠሽ መሰለሽ። እውነቴን ነው የኔ እህት። መጀመሪያ የቤተሰብ ምክር አልሰማም እናቴ የኔን ህይወት አትኖርልኝ የራሷን ምናምን ትላላችሁ። ሴት ልጅ ሆነሽ ወደ 20ዎቹ በተለይ ካልገባሽ ትዳር ካልያሽ ከቤተሰብ ምክር ከቤተሰብ አነጋገር ከቤተሰብ አመለካከት መውጣት የለብሽም። እውነቴን ነው። ካልሆነ እድሜ ልክሽን ስታለቅሽ ስትነፋረቂ ጆሮ ሳይገባ በጊዜ ትራሽ ታቀፋሽ ስታለቅሽ ነው የምታድር። ይሄን ማወቅ አለብሽ። በስነ ስርዓቱ ነው መጀመሪያ የምታወቁበትን እኮ አታቁም። አባትዬ እኔ እኮ ሰዋት ባክ እናቴ ብትሆን እኔ የምወደውን ካልተቀበለኝ ከፈለገኝ ምን የኔን ህይወት አትኖር ያንቺን ህይወት አትኖር። ያንቺን ህይወት ስለማትኖር ነው ስንት ዓመት አዝላ ታዩ። የእናትነትን ባህሪ አንቺ ራስሽ ነገ እናት ስለምትሆኝ ታውቂዋለሽ። ነገር ግን ሴቶች ናችሁ ወደ 20ዎቹ ወደ ትዳር ምናምን ካልገባችሁ በቃ ከቤተሰብ ትእዛዝ አትውጡ። ካልሆነ ህይወታችሁ ብስቁልቁል ብሎ ስታለቅሱ ነው የምትኖሩ። አንድ ቀን አስቁም ወይ መርሳቱን አትችሉበት። ይሄ እኮ ነው ችግሩ፣ ማፍቀሩን እንጂ መርሳቱ እንዴት እንደሆነ አታውቁበትም። እያለ ጥሩ ሰው ሲመጣ ወንድ ልጅ በቃ ታገኘዋለሽ።